በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተከበረች በህዳር 26 ቀን ንዑድ ክቡር ንጹህ መነኩስ ኢትዮጵያዊ ጻድቅ አባታችን አቡነ ሀብተ ማርያም የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት የትውልድ ሀገሩ የራውዕ በምትባል በስተምስራቅ ባለች ሀገር ውስጥ ሲሆን በዚያም ስሙ ፍሬ ብሩክ የሚባል አንድ ደግ ሰው ነበረ። ይህም ከክቡራን ሰዎች ወገን የሆነ ሰው እጅግ ሀብታም የነበረ ሲሆን በህጋዊ ጋብቻ ያጋቡት ቡርክት የሆነች ስሟ ዮስቴና የምትባል ሚስት ነበረችው። እርሷም በበጎ ምግባርና ስራ የተጌጠች ናት። ይህችውም ደግነታችን በህግ ተወስና ሳለች በጽኑ ገድል፣ በጾም፣ በጸሎት፣ በምጽዋትና በስግደት ትጋደል ነበር። በኋላ ጌታችን ስለ መንኖ ዓለምና መንኖ ይሪት የተናገረውን አስባ ለምናኔ ሀብቷን ሁሉንም ነገር ጥላ በቅርብ ወዳለ በረሃ ሄደች። በዚያም ወደሚገኝ አንድ ዋሻ ብትገባ ድንገት አንድ ደግ ባህታዊውን አገኘች። ያም ባህታዊ ስላመጣጧ በተግዛጽ መልክ ቢጠይቃት እርሷ የመጣችው በዚያ ሰው እንደሌላ አስባ እንደሆነ ነገረችውና ከዚያ ወጥታ ወደ ሌላ ዋሻ ልትሄድ ስትል በመንፈስ ቅዱስ ተገልጦለት ከእርሷም ደግ የሆነ ቅዱስ ፍሬ እንደሚወጣ ነግሮ ወደ ዓለም እንድትመለስ አዘዛት። እርሷም እግዚአብሔር የወደደ ይሁን ብላ ያመሰገነች ተመልሳ ከጥቂት ጊዜያት በኋላ ይህንን ታላቅ ጻድቅ ጸንሳ ወለደች። በዚህም ሁላቸውም እጅግ ደስ ተሰኙ። እንደ ሥርዓቱም ሲጠመቅ የመጽሐፍ ስሙን ሀብተ ማርያም አሉት። እርሱም በሕግ በሥርዓት እያደገ ሄደ። ወደ ቤተክርስቲያንም ሲወስዱት እግዚኦ መሐረነ ክርስቶስ የሚለውን ጸሎት ቢሰማ እጅጉን ወደዳት። እርሷንም ይዞ ከቤቱ ሌሊቱን የሚጸልይና የሚጋደል ሆነ። በኋላ አባቱ እረኝነት ሰዶት ሳለ በዚያም በጎቹን ሲጠብቅ ሳለ የበግ ጠባቂዎቹን ዛሬ ዝናብ ይዘንባልና እንግባ አላቸው። እነርሱም መልሰው ምን ደመና አለና ነው? አኑ ብራ ነው አሉት። ባልሰሙትም ጊዜ እርሱ በጎቹን ይዞ ወደ ቤቱ እንደገባ ኃይለኛ ዝናብ፣ ነፋስና መብረቅ የቀላቀለ ዘነበ። በሌላም ጊዜ እንዲሁ አንድ እረኛ በጉልበት በአባ ሀብተ ማርያም በትሩን ነጠቀው። መልስልኝ ብሎ በስመ እግዚአብሔር ቢለምነው እምቢ አለው። ኋላም በተወው ጊዜ እግዚአብሔር ያንን እረኛ በአየር ላይ ሰቅሎ አዋለው። እረኞቹ አባ ሀብተ ማርያምን በለመኑት ጊዜ እግዚአብሔር ነውና ስለ ስሙ ብሎ የቀጣው መሐሪው እርሱ ከወደደ ይማረው ሲል ያረኛ ተፈታና ወረደ። መጥቶ ከአባታችን እግር ስር ወደቀ። ከብዙ ዘመናት በኋላ ስሟ እለ አድባር ወደምትባል ገዳም ገብቶ ከአባ መልከ ጼዴቅ እጅ መነኮሰ። ታላቅ ተጋድሎንም ይጋደል ጀመር። በባህር መካከልም በመቆም መዝሙረ ዳዊትን ይደግምና ግንባሩንም የባህሩን አሸዋ እስኪነካ 500 ጊዜ ይሰግዳል። እህልን መቅመስን ትቶ ልክ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። 40 80 ቀንም የሚያክፍል ሆነ። በሌሊትም ቆሞ በማደር በትጋሃ ሌሊት በቀንም 4ቱን ወንጌላዊት ዘወትር ይጸልያል። ይህን ጽኑ ተጋድሎንም ያየ አምላካችን ተገለጠለት። አባ ሀብተ ማርያምም ከግርማው የተነሳ ደንግጦ በግንባሩ ተደፋ። ጌታችንም እፍ ብሎ አጽናንቶ ኃይል ጽን ሰጥቶ አስነሳውና ወዳጄ ሀብተ ማርያም ላጠፋ ሳይሆን ኃይል ጽን ቃል ኪዳንም ልሰጥ ነው የመጣሁት አትፍራም አለው። ጽኑ ተጋድሎ በሰማይ ስለመጻፉ የቅዱስ ማቴዎስንና የማርቆስን ወንጌል በሚያነብ ጊዜ ከሌሎች ስውራን አበው በሚገናኝበት የብርሃን ሰረገላ እንደሰጠው የቅዱስ ሉቃስንና የቅዱስ ዮሐንስን ወንጌል በሚያነብ ጊዜ ደግሞ ስጋውን ደሙን ለመቀበል ወደ ኢየሩሳሌም በሚሄድበት የእሳት ሰረገላ እንደሰጠው ቃል ኪዳን ገባለት። 7 እጅግ የሚያስደንቁ አክሊላትንም አቀዳጀው። አንዱ ስለ ድንግልናው፣ ሁለተኛው ዓለምንና በውስጡ ያለውን ስለመመነኑ፣
ሶስተኛው ፍጹም ስለሆነው ምንኩስናው፣ አራተኛው አራቱን ወንጌላዊ አዘውትሮ በማንበቡ፣ አምስተኛው ስለ ፍቅሩ ሲል ረሃብና ጥሙን መታገሱ፣ ስድስተኛው በልቡ ቂምንና በቀልን ባለመኖሩ፣ ሰባተኛው ደግሞ ስለ ንጹህ የክህነት አገልግሎትና በንጽህና ስለሚያሳርገው መስዋዕቱ መሆኑን ነገረው። መታሰቢያውን ለሚያደርጉና በስሙ ለሚዘክሩ ከእነርሱ ጋር የሚኖርበትን 500 የወርቅ አምዶች ያሏትን ቦታ ሰጠው ካለው። ቅዱሳን መላእክትም ሁላቸውም እየተደሰቱ ወንድማችን ወደ ማያልቀው ሰማያዊ ደስታ ልንወስድ መጥተናል አሉት። ይህንንም በተናገረ ጊዜ ጌታችን በሶስትነቱ ተገልጦ ታየው። መታሰቢያህን ለሚያደርግ በስምህ ለቤተ ክርስቲያን መባ ለሚሰጥ ወደዚህች ሀገር አገባዋለሁ። አራቱን ወንጌልም እያነበብክ ስለኖርክ የእያንዲቱን ወንጌል ፍሬዋን 1000 አደረኩልህ። ይኸው ካንተ በኋላ ለሚመጡት ልጆች መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህን መጽሐፍ በተነበበበት ውሃ ለሚረጩ ለሚነክሩበት ይህም ቃል ኪዳን ሰጥቼሃለሁ አለው። ከዚህም በኋላ ጌታችን 3 ጊዜ ሳመው፣ ነፍሱም ከስጋው በሰላም ተለየች። ቅዱሳን መላእክትም በታላቅ ደስታ እያመሰገኑ አሳረጓት። እግዚአብሔር አምላካችን ከዚህ ታላቅ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።